ኦኬ ሰላም እንዴት ናችሁ? ዛሬ ስለ ኮንታክተር ነው ማስረዳችሁ። ያው ኮንታክተርን ብዙ ቦታዎች ላይ ልታገኙ ትችላላችሁ። ለምሳሌ ሞተር ኢንስቶል ስታደርጉ ከማንኛውም ፕራይሜሪ ሶርስ ወደ ሞተሩ ፓወር ዴሊቨር ለማድረግ እንጠቀምበታለን። ወይም ደግሞ ጀኔሬተር ሲስተም ላይ ከጀኔሬተር የሚወጣውን ፓወር ወደ ማንኛውም ሎድ ፓወር ትራንስፈር ለማድረግ የምንጠቀምበት አንዱና ዋነኛው ኤሌክትሮማግኔቲክ ስዊች ነው ማለት ነው። ኮንታክተርን ያው እንግዲህ እንደምታዩት በተለያየ አይነት ፖል ሊደረግ ይችላል ማለት ነው። አብዛኛው ጊዜ ግን ያው ማርኬት ላይ አቬሌብል ያሉት ባለ 3 ፖል እና ባለ 4 ፖል ኮንታክተሮች ናቸው ማለት ነው። እዚህ ጋር እንደምታዩት ባለ 4 ፖል ኮንታክተር ነው ማለት ነው። እያንዳንዱን እስኪ እያንዳንዱ ያለው ሌብሊንግ በሚገባ እንመልከት ማለት ነው። A1 A2 አለ which means ለዋይንዲንጋችን ወይም ደግሞ ለኮንታክተር ኮይላችን ፓወር ወይም ደግሞ ኤሌክትሪካል ሲስተም ሰፕላይ የምናደርግበት ፖርት ነው ማለት ነው። A1 ላይን ወይም ደግሞ ፌዝ ፖርት ነው። A2 ደግሞ ለኒውትራል ፖርት የምንጠቀምበት ነው ማለት ነው። ኦኬ ሌላው ደግሞ L1 L2 L3 ሚሊ ሌብሊንጎችን ከላይ ያያችሁ እንደሆነ እገምታለሁ። L1 L2 L3 የምንላቸው ብዙ ጊዜ ላይ ከፕራይሜሪ ሶርስ ኢንካሚንግ ፓወሩን ኬብሎችን የምናገናኝበት ፖርቶች ናቸው ማለት ነው። T1 T2 T3 የሚሉትን ደግሞ አውትጎይንግ ወይ ደግሞ ከኮንታክተሩ ኮንታክት ፖይንት መውጫ ላይ ያሉትን ወደ ማንኛውም ሎድ የሚገናኙ ኬብሎችን የምናገናኝበት ፖይንት ነው ማለት ነው። በነገራችን ላይ እነኚህ ነገሮች L1 L2 L3 ወይ ደግሞ T1 T2 T3 ምናምን የምንላቸው ኢንተርናሽናል ሌብሊንጎች ናቸው። ብዙ ጊዜ ላይ ዋይሪንግ ዲያግራም ላይ ምናምን አይታችሁ ይሆናል። የመጨረሻውን ኮንታክት ፖይንት ደግሞ ያው እንደ ኦክሲላሪ ኮንታክት ፖይንት መጠቀም እንችላለን። ይሄንን ፖርት ብዙ ጊዜ ላይ ያው ለብዙ አይነት መጠቀም እንችላለን። በሞተር ኬዝ ፓወር ሰፕላይ የምንጠቀመው ሰዓት ላይ ይሄንን ነገር እንደ ሰልፍ ሆልድ ነው የምንጠቀመው። ምክንያቱም አንዴ ስታርት ፑሽ በተናችን ነክተን ራችን ኤነርጃይዝ አድርገነው ላይክ ፑሽ በተን በምንለቅበት ሰዓት ላይ ኤ ኮንታክተር ወደ ዲኤነርጃይዜሽን ይመለሰው ወይ ደግሞ ወደ መጀመሪያ በነበረው ስቴት ነው የሚመለሰው። በዚህ ጊዜ ላይ ሰልፍ ሆልድ ነው እንዲቆይልን የምንጠቀምበት ፖርት ምንድነው ማለት ነው? ኖርማሊ ኦፕን ነው ማለት ነው። ይሄን ፖርት በሞተር ፕሪንሲፕል ጊዜ ላይክ እንደ ሰልፍ ሆልድ መጠቀም እንችላለን። ግን ብዙ ጊዜ ላይ ደግሞ 3 ፌዝ 4 ዋይር ሲስተም ላይ በምንጠቀምበት ሰዓት ላይ ይሄን ጀስት እንደ ኒውትራል ፖርት መጠቀም እንችላለን። ኒውትራል ኬብልን ኮኔክት ማድረግ እንችላለን ማለት ነው። ኦኬ ይህ ደግሞ ማንኛውም አይነት ኮንታክተር ኢንተርናል ስትራክቸሩን የሚያሳይልን ፒክቸር ነው ማለት ነው። ቅድም እንደነገርኳችሁ ማንኛውም አይነት ኮንታክተር ዋይንዲንግ አለው እና ደግሞ አርሜቸር ኮር አለው ማለት ነው። የአርሜቸር ኮር ብዙ ጊዜ ላይ ያው የሚሰራው ከላሚኔትድ ሺቶች ነው። ምክንያቱም በኤሌክትሮማግኔቲክ ኮንሰፕት ብዙ ጊዜ ላይ ኢዲ ከረንት ሎስ የሚባል አለ። ያን ኢዲ ከረንት ሎስ ለመቀነስ ብዙ ጊዜ የምንጠቀመው ላሚኔትድ ከሆኑ ሺቶች ነው ማለት ነው። ይሄ አርሜቸር ኮራችን ወይም ደግሞ ሙቬብል ወይም ደግሞ ተንቀሳቃሽ ደግሞ የማይንቀሳቀሰው ኮር ብዙ ጊዜ የሚሰራው ከዚህ ነው ማለት ነው። ዋይንዲንጋችንም ብዙ ጊዜ ላይ ሆልድ የሚያደርገው ተንቀሳቃሽ ያልሆነው ነገር ነው ማለት ነው። ኤሌክትሪካል ሲስተም ሰፕላይ በምናደርግበት ሰዓት ላይ ለዚህ ዋይንዲንግ ተንቀሳቃሽ ወይ ደግሞ ሙቬብል የሆነው አይረን ኮር በዚህ በመሳብ ኮንታክተራችን ኢነርጃይዝ ይሆናል ማለት ነው። ኢነርጃይዝ ቢሆንበት ሰዓት ላይ ፓወር ኢዚ ትራንስፈር መደረግ ይችላል ማለት ነው። ሌላ ነገር ደግሞ እዚህ ጋር እንደምታዩት ስፕሪንግ ሲስተም አለ። ምክንያቱም ያው ስፕሪንግ ሲስተም ላይ አንድ ነገር ወደ ነበረበት ወይ ደግሞ ወደ ስቴሽነሪ በሆነበት ፖዚሽን እንዲመልስልን የሚያደርግልን ሲስተም ነው ማለት ነው። ኤሌክትሪካል ሲስተም ለዋይንዲንጋችን በሚቋረጥበት ሰዓት ላይ ኮንታክተራችን ኢዚሊ ወደ መጀመሪያ ስቴት ወይም ደግሞ ወደ ዲኤነርጃይዜሽን ይመለሳል ማለት ነው። እንደዚህ አይነት ቪዲዮዎችን ይዘሳችሁ ከፈለጋችሁ ላይክ፣ ሼር እና ሰብስክራይብ ማድረግ አይርሱ። በሚቀጥለው ቪዲዮዬ እንዴት ዳይሬክት ኦንላይን ሞተር ስታርቲንግ ሲስተምን መስራት እንችላለን የሚለውን ነገር በሚገባ ማሳያችሁ ነው የሚሆነው። ቴንክስ